ሰላም ሰላም ጤና ይስጥልን እንደምናችሁ። ዛሬ ከልጆች ጋር በተያያዘ አንድ ጉዳይ ይዤላችሁ መጥቻለሁ። አንድ 6 ነገሮችን እነግራችኋለሁ። ልጆች ከ18 ዓመት በታች እያሉ መማር ያለባቸው 6 ክህሎቶችን እነግራችኋለሁ። ምንድን ናቸው እነዚህ ክህሎቶች የሚለውን ከ18 ሳይደርሳቸው መማር ያለባቸው። ምክንያቱም ከ18 ዓመት በታች ሲሆኑ ልጆች ብዙ ነገሮችን የመያዝ አቅማቸው ከፍተኛ ነው። ያ ብቻ ሳይሆን የአብሯቸው ስለሆነ እስከዛ ድረስ መማር ያለባቸው ክህሎቶች አሉ። እነዚህ ክህሎቶች ምንድን ናቸው የሚለውን በዝርዝር እናያቸዋለን። አንደኛ ምንድነው የሚለውን እስኪ ልንገራችሁ ከመጀመሪያ ጀምሬ። ችግር መፍታትና ክሪቲካል ቲንኪንግ ነው። ፕሮብለም ሶልቪንግ እና ክሪቲካል ቲንኪንግ መማር አለባቸው 18 ዓመት ሳይሞላቸው። ህይወት በውጣ ውረድ በተግዳሮቶች የተሞላች እንደሆነ በደንብ አድርገው ሊያውቁ ይገባል። ምክንያቱም ከዛ ያንን ሲረዱ ራሳቸውን ለዛ ተግዳሮቶች ለዛ ውጣ ውረድ ዝግጁ የሚያደርጉበት ነው ማለት ነው። ስለዚህ በውጣ ውረድ ዓለም እንደተሞላች ህይወት እንደተሞላች በደንብ አድርገው ሊረዱ ይገባል። ስለዚህ ልጆቹ ከማሸበር ይልቅ ችግር መፍታትን ክሪቲካሊ ነገሮችን እንዴት አድርገው መፍታት እንዳለባቸው ፕሮብለም ሶልቭ ማድረግ ያለባቸው መንገድ መማር ይኖርባቸዋል ማለት ነው። ስለዚህ ወሳኝ ጥያቄዎችን መጠየቅ ያስፈልጋል። ልጆችን ለምሳሌ ጥያቄዎችን መጠየቅ፣ የተለያዩ መፍትሄዎችን ማመልከት ወይም መመልከት፣ በራሳቸው ችግሮችን እንዲፈቱ እድል መስጠት፣ ችግሮች ሲኖሩ እንዲያስቡ ቆም ብለው እንዲያስቡና ራሳቸው ያንን ችግር መፍታት የሚችሉበትን መንገድ እንዲማሩ፣ ልጆችን ከስህተቶቻቸው እንዲማሩ፣ አስተዋይነት የተሞላባቸው ውሳኔዎችን እንዲወስኑ ሳውንድ ዲሲሽን ማለት ነው የምንለውን እንዲወስኑ ማድረግ አስፈላጊ ነው ማለት ነው። ስለዚህ ችግር መፍታትና ክሪቲካል ቲንኪንግ የመጀመሪያው ነው። ልጆች 18 ዓመት ሳይሞላቸው መማር ያለባቸው ማለት ነው። ችግር የመፍታት ችሎታ ሰዎች ለአዳዲስ ሁኔታዎች እንዲላመዱ ይረዳቸዋል ማለት ነው። አዳዲስ ሁኔታዎችን፣ አዳዲስ ተግዳሮቶችን፣ ፕሮብለሞችን እንዲላመዱና ያንን መወጣት እንዲችሉ ይረዳቸዋል ማለት ነው። ስለዚህ ልጆችን በጣም ኮምፈርት ዞን ውስጥ ከማስገባት ልጆችን በጣም ኬር ከማድረግ ይልቅ ልጆች ችግርን እንዲጋፈጡና በዛ ሁኔታ ውስጥ እንዲመጡ ማድረግ የተሻለ ነው ማለት ነው። ሌላ እያንዳንዱ ተግዳሮት ለመማርና ለማደግ ትልቅ እድል ይሰጠናል። ችግሮች ማለት ነው። ለምሳሌ ምን ማለት ነው? በደንብ ስፖርት ስንሰራ በደንብ ጡንቻችን ጠንካራ ይሆናል። ብዙ ችግር ስንፈታ ሌላ ችግር፣ ትንንሽ ችግሮችን ስንፈታ ትልልቅ ችግሮችን የመፍታት እድሉን እናገኛለን። ስለዚህ ልጆች ችግሮቻቸውን የሚፈቱበትን መንገድ እያሳየን እያመላከትን መሄድ የተሻለ ነው፣ ራሳችን ችግሮችን ከምንፈታ ማለት ነው። ልጆች በራሳቸው መንገድ ችግሮችን የሚፈቱበትን መንገድ እንዲማሩ ማድረግ አንደኛው መንገድ ነው። ሁለተኛው መሰረታዊ የህይወት ክህሎት ቤዚክ ላይፍ ስኪል ማለት ነው። ቤዚክ ላይፍ ስኪል ስንል በጣም ቀላል ነው። ለምሳሌ አልጋቸውን ያንጥፉ፣ ቤታቸውን ያጽዱ። እንደዚህ አይነት ነገሮችን ልጆች በደንብ አድርገው መማር አለባቸው። ምግብ ማብሰል መማር አለባቸው። የራሳቸውን ልብስ ማጠብ መማር አለባቸው። ይሄንን ኃላፊነቶችን ብዙ ሰው ባለማወቅ ልጆችን እየተንከባከበ እየመሰለው ለሌላ ሰው ወይም ደግሞ ለሰራተኛ አሳልፎ በመስጠት ልጆችን በጣም ደካማ ያደርጋል ማለት ነው። ልጆች ያንን መስራት አያቅታቸውም። ልጆችን ከ6 ዓመት ጀምሮ ማለማመድ አስፈላጊ ነው። ከልጆችነታቸው ጀምሮ እነዚህን ነገሮች እየተለማመዱ ዕቃ እንዲያጥቡ እያደረግን፣ ቤት እንዲወለውሉ፣ ጠረጴዛ እንዲወለውሉ ክሊን እያደረጉ አልጋቸውን የራሳቸውን አልጋ ማንጠፍ እንዲጀምሩ ማለማመድ፣ ይሄ የህይወት ክህሎት ወይም ደግሞ ላይፍ ስኪል አንዱ ነው ማለት ነው። ስለዚህ ቀለል ያሉ ምግቦችን ማዘጋጀት የሚጀምሩባቸውን በደንብ አድርገው ፈርስት ኤድ መስጠት የሚችሉባቸውን እነዚህ ነገሮች እየተለማመዱ ቢያድጉ በኢንተርኔት ወይም በኦንላይን ላይ ደህንነት ራሳቸውን እንዴት መጠበቅ እንዳለባቸው የመሳሰሉ የዕለት ተዕለት ኃላፊነቶችን እንዲወጡ እንዴት መወጣት እንዳለባቸው ማወቅ አለባቸው ልጆች 18 ዓመት ሳይሞላቸው። ምክንያቱም ነገ ከነገ ወዲያ በሁለት እግራቸው መቆም እንዲችሉ እኛ ቤተሰብ ወይም ወላጅ ከልጆች ጋር ሊሆንም ይችላል ላይሆንም ይችላል። አናቅም እስከ መቼ ድረስ አብረናቸው እንደምንሆን። ስለዚህ ልጆች ታዲያ እኛ ባሌለንበት ሰዓት እንደ እንቁላል ተንከባክበን አሳድገናቸው ነገ በሁለት እግራቸው መቆም ይከብዳቸዋል። ስለዚህ ይሄንን እርምጃ መውሰዱ የተሻለ ነው ማለት ነው። አስፈላጊነቱ ምንድን ነው ስንል የህይወት ክህሎት ወጣቶች ለራሳቸውና ለሌሎች እንዲረዱ እርዳታ መስጠት እንዲችሉ ያስችላቸዋል ማለት ነው። ራሳቸውን ብቻ ሳይሆን ለሌላውም ሰው እርዳታ መስጠት እንዲችሉ ያደርጓቸዋል። ስለዚህ ይሄንን መርሳት የለብንም። መሰረታዊ የህይወት ክህሎትን መማር አለባቸው ልጆች ማለት ነው። ሶስተኛ ራስን የመግዛት ወይም ሰልፍ ዲሲፕሊንን በደንብ አድርገው ልጆች ሊማሩ ይገባል። ልጆች ሰልፍ ዲሲፕሊን ማለት ምን ማለት ነው? እዛ ጋር ኬክ አይቶ ኬክ መግዛት እንደሌለበት፣ ብስኩት አይቶ ብስኩት መግዛት እንደሌለበት፣ ጣፋጭ ነገር አይቶ ያስፈለገውን ነገር ሁሉ መግዛት እንደሌለበት፣ ምንም እንኳን እጁ ላይ ገንዘብ ቢኖር ያንን በደንብ አድርጎ መማር ዲሲፕሊን መሆን እንዳለበት ማለት ነው። ልጆች ስኬት ብዙውን ጊዜ ተነሳሽነት በሌለበት ጊዜ እንኳን ቀጣይነት ያለው ጥረት እንደሚጠይቅ መረዳት አለባቸው። ሁልጊዜ በሞቲቬሽን ሳይሆን ስኬት የሚመጣው በዲሲፕሊን እንደሆነ
በደንብ አድርገው ሊረዱ ይገባል ማለት ነው። ይህንን ልናሳውቃቸው ይገባል። እነዚህን ልናስተምራቸው የሚገቡ ዋና ዋና ነገሮች ጊዜያቸውን በአግባቡ እንዲጠቀሙ ማድረግ፣ ሌላ ኃላፊነታቸውን እንዲወጡ ማድረግ፣ ስሜታቸውን እንዲቆጣጠሩ፣ ለግብ ወይም ደግሞ ለጎላቸው በደንብ እንዲሰሩ፣ እነዚህ ኢሞሽናል ኮንትሮል የምንላቸው ማለት ነው። እነዚህ ስሜታቸውን መቆጣጠር፣ አንገራቸውን አንገር ማኔጅመንትን በደንብ አድርገው እንዲማሩ ልጆችን ማድረግ አስፈላጊ ነው። ለምን ከሆነ አስፈላጊ ራስን መግዛት ለረዥም ጊዜ ስኬትን ያበረታታል። ራስን ሰልፍ ዲሲፕሊን ከምንም በላይ ስኬታማ የሆኑ ሰዎች ዲሲፕሊን እንዲሆኑ እንጂ ሞቲቬትድ የሆኑ ሰዎች አይደሉም ማለት ነው። ስለዚህ ሞቲቬሽን የጊዜያዊ ቅጽበታዊ ስሜት ነው። ዲሲፕሊን ግን ሎንግ ላስቲንግ ስለሆነ ልጆች ይህንን በደንብ አድርገው ሊማሩ ይገባል። ዲሲፕሊን ብዙውን ጊዜ ከጊዜያዊ ተነሳሽነት የበለጠ አስፈላጊ ነው ማለት ነው። ዲሲፕሊን ቢትስ ሞቲቬሽን የሚባል አባባል አለ። ሁልጊዜም ዲሲፕሊን የሆኑ ሰዎች ምን መስራት እንዴት መስራት እንዳለባቸው መች መስራት እንዳለባቸው ወይዘር ዚያር ዲሲፕሊን ሆኑ ወይንም አልሆኑም ችግር የለውም፣ ስራው ይሰራል በእነሱ ጋር ማለት ነው። ስለዚህ ይሄንን በደንብ አድርገው ልናውቅ ይገባል፣ ልናሳውቃቸው ይገባል። ሰልፍ ዲሲፕሊን አራተኛ ልጆች ማወቅ ያለባቸው ከ18 ዓመት በታች ወይም ሳይሞላቸው የኮሚኒኬሽን ወይም የተግባቦት ችሎታ፣ ከሰው ጋር መግባባት፣ ተነጋግሮ መግባባት፣ ልጆች የሚከተሉትን ነገሮች በደንብ አድርጎ መማር፣ በትኩረት ማዳመጥን፣ በአክብሮት ሰውን ማናገር፣ ሀሳባቸውን በግልጽ መግለጽ፣ አለመግባባቶችን በሰላማዊ መንገድ እንዴት መፍታት እንዳለባቸው፣ ጥሩ ግንኙነት በትምህርት ቤት በስራና በግንኙነቶች ውስጥ በደንብ አድርገው እንዴት መመስረት እንዳለባቸው ለልጆች ህይወት በጣም በትልቁ ይረዳል ማለት ነው። ግልጽ የሆነ ግንኙነት አለመግባባቶችን ይቀንሳል እና በራስ መተማመንን ይገነባል ማለት ነው። ስለዚህ በራስ መተማመንን ማወቅ አለባቸው፣ መማር አለባቸው ልጆች። በጥሩ ሁኔታ የመግባባት ችሎታ በህይወት ዘርፍ ሁሉ የሚጠቅም ክህሎት ነው ማለት ነው። በጥሩ ሁኔታ ስንግባባ ህይወት ዘመናችንን አንዱ የ21ኛው ክፍለ ዘመን ስኪልም ኮሚኒኬሽን ስኪል ነው። ስለዚህ ኮሚኒኬት በምናደርግበት ሰዓት ሰዎች ጋር አብረን እንሰራለን፣ ከሰዎች ጋር ጥሩ ግንኙነት መፍጠር እንችላለን ማለት ነው። አምስተኛ አክብሮትና መልካም ስነ ምግባር ዲሲፕሊን እንደ ሪስፔክት መማር አለባቸው። ይሄ ማለት ስኬት ስለ ብልህነት ወይም ስለ ሀብት ብቻ አይደለም፣ ስለ ስነ ስርዓትም ወይም ስለ ስነ ምግባርም ጭምር ነው። ስኬት ስንል ስነ ምግባር ምን አይነት ስነ ምግባር አለው? ገንዘብ ስላለው ብቻ አይደለም። ስነ ምግባርም በጣም አስፈላጊ። ልጆች የሚከተሉትን ነገሮች መማር አለባቸው። ታማኝነትን፣ ሌሎችን ማክበር፣ ደግነት፣ ኃላፊነት፣ የገቡትን ቃል መጠበቅ ወይም ፕሮሚስ ኪፒንግ፣ እነዚህ ነገሮች በደንብ አድርገው ሊማሩ ይገባል። ጠንካራ ስብዕና እምነትን እና ጤናማ ግንኙነቶችን ለመገንባት ይረዳናል ማለት ነው። የህይወት ትምህርት ምንድን ነው? ከዚህ የማናገኘው ትምህርት ስብዕናው ብዙውን ጊዜ ችሎታ ብቻ ሊከፍት የማይችለውን በር ይከፍታል። አሁን ብዙ ጊዜ ሰዎች በጣም ችሎታ ቢኖረውም እንኳን ሌባ የሆነን ሰው ወይም ታማኝ ያልሆነን ሰው አይቀጥሩም፣ ወይም ደግሞ ጓደኛ ማድረግ አይፈልጉም። ከዛ ይልቅ ምንም ነገር ባይኖረውም እንኳን እውቀትን ባይኖረው ወይም ደግሞ ገንዘብን ባይኖረው እንኳን ታማኝ ከሆነ ያን ሰው የማይዋሽ ከሆነ ያን ሰው ብዙ እምነት ያድርበት የማሳደር ዝንባሌ አለ ማለት ነው። ስለዚህ በለጋ እድሜ የተገነቡ ጥሩ ስብዕናው ብዙውን ጊዜ ችሎታ ብቻ ሊከፍት የማይችለውን ነገር መክፈትን የሚችለውን አቅም ማየት ይኖርብናል። ስድስተኛ ልጆች ሊማሩ የሚገባው ታዲያ የገንዘብ ኃላፊነት ፋይናንሻል ሪስፖንሲቢሊቲ መማር አለባቸው ማለት ነው፣ ማወቅ አለባቸው። እኛ ጋር ብዙ ጊዜ አንፎርቹኔትሊ እንግዲህ ያው አንማርም። የፋይናንሻል ሊትረሲ ፋይናንሻል ኢንቴሊጀንስ አይሰጥም፣ በትምህርት ቤት አይሰጥም፣ አናቃቸውም። ስለዚህ እያንዳንዱ ልጅ አዋቂ ከመሆኑ በፊት የገንዘብ አያያዝ መሰረታዊ ነገሮችን ሊረዳ ይገባል። የሚከተሉትን በደንብ አድርገው ሊያውቁ ይገባል። የገንዘብ አያያዝ መሰረታዊ መቼ ነው ገንዘብ ማውጣት ያለበት፣ እንዴት ነው መቆጠብ ያለበት የሚለውን በደንብ የመደበኛ ገንዘብ መቆጠብ እንዴት ነው በመደበኛነት ኮንሲስተንትሊ ማለት ነው። ገንዘባቸውን በበጀት ማውጣት እንዴት እንዳለባቸው፣ ከፍላጎትና ከመሻት መካከል ያለውን ልዩነት በደንብ አድርጎ መለየት እንዲችሉ፣ ኒድ እና ወንት የምንለውን ማለት ነው በደንብ አድርገው መለየት እንዲችሉ፣ አስፈላጊ ያልሆኑ እዳን ማስወገድ አኔሰሪ ዴፕት አቮይድ ማድረግ እንዴት ማድረግ እንደሚችሉ፣ የስጋትን ዋጋ መረዳት፣ እነዚህ ነገሮች በደንብ አድርገው ሊረዱ በለጋ እድሜ የተገነቡ ጥሩ የገንዘብ አያያዝ ልማዶች በህይወት ዘመናቸው ሁሉ ይጠቅማቸዋልና ገንዘብን ማስተዳደር መማር ገንዘብን እንዴት ማግኘት እንዳለባቸው የበለጠ ትምህርት ይሰጣቸዋል ማለት ነው። ስለዚህ ከመማር እኩል አስፈላጊነት አለው። ገንዘብን እንዴት መያዝ ወይም እንዴት ማኔጅ ማድረግ እንዳለባቸው መማር
ገንዘብን እንዴት ማግኘት እንዳለባቸው ጋራ እኩል ዋጋ አለው። ምክንያቱም ያገኙትን ገንዘብ በስርዓት ማኔጅ ካልተደረገ ገንዘብ ማግኘቱ በራሱ ዋጋ ስለሌለው፣ ስለዚህ እነዚህን 6 ነገሮች በደንብ አድርገው ሊያስተምሯቸው ይገባል ለልጆቹ ማለት ነው። ልጆች 18 ዓመት ከመሙላታቸው በፊት እነዚህን ነገሮች ቢያውቁ በጣም ወሳኝና ወሳኝ ነገሮች ናቸው። ስላዳመጣችሁኝ አመሰግናለሁ። እነዚህ ነገሮች ለሌላ ሰው እንዲደርስና ትምህርቱ እንዲተላለፍ ሰብስክራይብ፣ ሼር እና ኮሜንት በማድረግ እና በሚቀጥለውም ሌላ ምን ሀሳብ ይዤላችሁ እንድመጣ ከፈለጋችሁ ኮሜንት ስር አድርጉ፣ ጻፉልኝ። በሚቀጥለው በተለየ ሀሳብ እንገናኛለን። ሰላም ሁኑ።